ሰላም ክቡራትና ክቡራን ተመልካቾቻችን እንዴት ከርማችኋል? ለዛሬ ያሉት ቀሪ ሂሳብ ስንት ነው እንላለን። ስንት የባንክ አካውንት አላችሁ? የህይወት ስንት አካውንት አላችሁ? ለመሆኑ የህይወት አካውንቶች እነማን ናቸው የሚለውን በተለይ የመጨረሻውን በደንብ ለመፈተሽ እንሞክራለን። እስከ ፍጻሜ አብራችን ቆዩ። አንደኛ፣ መንፈሳዊ አካውንት። ከአምላካችሁ ጋር ያላችሁ ግንኙነት ምን አይነት ነው? በምን ያህልስ የታዘዛችሁትን ሃይማኖታዊ ስርዓት ትፈጽማላችሁ? ምን ያህል ቁርኝት አላችሁ? በህይወታችሁ ምን ያህል ፐርሰንቱን መንፈሳዊ ህይወታችሁ ይወስደዋል የሚለው የመጀመሪያ ቼክ የምናደርገው ወይ መፈተሽ ያለብን አካውንታችን ነው። አብዛኞቻችን ሌላውን አካውንት ለመሙላት በጣም ፈቃደኞች ነን፣ እንሮጣለን፣ ግን ይህን ዋናውን አካውንታችንን እንዘነጋዋለን። ስለዚህ መንፈሳዊ አካውንታችሁ ሙሉ ነው ወይስ ግማሽ ነው ወይስ ጎዶሎ ነው? ስለዚህ በደንብ አድርጋችሁ ፈትሻችሁ መሞላት ያለበትን ሙሉ፣ መስተካከል ያለበትንም ደግሞ አስተካክሉ። የመጀመሪያና ወሳኝ የሆነ የህይወት አካውንታችን መንፈሳዊ አካውንታችን ነውና፣ ምክንያቱም ለሁሉም ለተቀሩት አካውንቶች እንደ አባት ወይ እንደ ምንጭ ስለሆነ ማለት ነው። ሁለተኛ ተክለ ቁመና ነው ወይ ሰውነት የምንለው። ሰውነታችሁ በምትፈልጉት መጠን ያለው የውፍረት መጠንሽን ትፈልጊዋለሽ ወይስ ያለህበት ቅጥነት ተስማምቶሃል? ይሄ ማለት ያላችሁን የምትወዱት ነው ወይ? አንዳንድ ሰው በቦርጭ ተቸግሮ ነው ያለው። እንዴት ነው የተክለ ቁመና ወይም የሰውነት አካውንታችሁስ ነው? እንግዲህ እዚህ ጋር ተያይዞ ጤናችን በቀጥታ ነው የሚመጣው። አመጋገባችን፣ የአካል ብቃት እንቅስቃሴ አሰራራችን ወይም መስራት አለመስራታችን፣ የእንቅልፍ ሁኔታችን፣ ውሃ የመጠጣት ያለመጣት ጉዳያችን፣ እንዲሁም በአጠቃላይ ያለን ተክለ ቁመና ወይ ጤናችን እንዴት ነው ነው። በሳምንት ስንት ጊዜ እንታመማለን? ሆስፒታልስ በብዛት እንጎበኛለን ወይስ ጤነኞች ነን፣ ፍሬያማ ውጤታማ ነን የሚለውን የተክለ ቁመና ወይ ሰውነት እንዲሁ ጤና አካውንታችን ደግሞ መፈተሽ መቻል አለበት። የማንፈልጋቸውን አመጋገቦች፣ የምንጠቀማቸው አልኮል፣ ሌላም ጎጂ ነገሮች ካሉ እዚህ ጋራ አሰብ አድርገን ይሄ ለዚህ ይሆናል የጎዳኝ፣ ራሴን አለመንከባከቤ፣ በአግባቡ አለመመገቤ ሊሆን ይችላል ብለን ፈትሸን እዚህ ጋራም አካውንታችንን ማስተካከል አለብን። ማህበራዊ ጉዳይ ላይስ እንዴት ነው አካውንታችሁ? እንግዲህ ሰው ሶሻል አኒማል አይደል የሚባለው። ከራሱ ጋር ህብረት አለው፣ ከጓደኞች ጋር ይኖረዋል፣ ከፍቅር አጋር ጋር፣ ከጎረቤት፣ ከዘመድ አዝማድ፣ ከብዙ ነገር ጋር እና እንዴት ናችሁ እዛ ላይስ? በር ዘግቶ መውጣት መግባት ነው ወይስ ሰላምታ አላችሁ? በክፉ በደግ ትጠያየቃላችሁ? እንዴት ናችሁ? ሰውን ትጎበኛላችሁ? ሰውስ ይጎበኛችኋል? ጓደኞቻችሁ ጋር ያላችሁ ቅርበት እንዴት ነው? ከቤተሰብ ጋርስ እንዴት ነው? ከቤተሰቡ ጋር ተዘጋግቶ ጓደኛውን አክርፎ ረዥም ጊዜ ተነጥሎ ለብቻው በር ቆልፎ የሚወጣ የሚገባ በጣም ብዙ ሰው አለና ማህበራዊ አካውንታችሁስ ስንት አለው ይላል። እንዴት ናችሁ? ግንኙነቶቻችሁ እንዴት ናቸው የሚለውን እዚህ ጋራ በጥልቀት ፈትሻችሁ እንግዲህ ያላችሁን ቀሪ ሂሳብ እንድትመለከቱ ጋብዛለሁ። የሀብት አካውንታችሁስ እንዴት ነው? በአራተኛ ደረጃ የምንመለከተው ነው። ስለ አካውንት ሲወራ ብዙ ሰው ስለ ገንዘብ ነው ሊጨነቅ ሊያስብ የሚችለው። ህይወትን ራሱ ግለጽ ሲባል እኔ እኮ ገንዘብ የለኝም እኔ እኮ አለኝ ብሎ ነው መነሻ የሚያደርገው። ይሄ ግን አንዱ የህይወት ዘርፍ ነው። እንደ ሰው እንሰራለን፣ ለልፋታችን ደግሞ የሚገባንን ይከፈለናል አይደል? ይሄ በአካውንትስ ምን ያህል ናችሁ ነው። አብዛኞቻችን አካውንቱን እናሳድዳለን፣ በአግባቡ አንመገብም፣ የሚገባንን እንክብካቤ ለሰውነታችን አናደርግም፣ የማህበራዊ ህይወታችንን እንተዋለን፣ ለራሳችን የምንሰጠው ጊዜ እንዲሁ ያንሳል፣ ከቤተሰቦቻችን ጋር እንራራቃለን፣ መንፈሳዊ ህይወታችንን በድለን ራሱ ገቢ ብቻ ማሰባሰብ ላይ ትኩረት እናደርግና ከሆነ ጊዜ በኋላ ይሄ አካውንት በጣም ይሞላል፣ ሌሎቹን ግን ጠርጎብን ነው የሚሄደውና የሀብት አካውንታችሁስ እንዴት ነው? አነስተኛ ከሆነ ለመሙላት ምን ጥረት እያደረጋችሁ ነው? ሙሉ ከሆነ ደግሞ የመጣበት አግባብ ልክ ነው ወይ የሚለውን እዚህ ላይ መፈተሽ አለብን። ግን አሁንም አጽንኦት ሰጥታችሁ እንድታደምጡ የሚፈልገው ነገር የሀብት አካውንት የሌሎችን አካውንት ፈጽሞ አይተካም፣ ብቸኛም አይደለም። ምክንያቱም አንዳንድ የዓለማችን ባለጠጎችን ብትመለከቱ
አላቸው ምንላቸው በጣም በሀብት የበለጸጉ ናቸው፣ ምንም የጎደለባቸው የለም ምንላቸው ደግሞ ምንም ደስታ ደግሞ ምንም በራስ መተማመን አጥተው ራሳቸውን ማኖር እስከማይፈልጉ ድረስ ይደርሳሉና ገንዘብ ወይም ሀብት ብቸኛውና መሰረታዊው አይደለም። ከሌሎች ጋራ ግን አብረን ተጠቀምበት የምንችል የህይወት አካውንታችን ነውና እዚህ ጋር ስንት አላችሁ ነው። በአምስተኛ ደረጃ እንግዲህ የአእምሮ ወይም የትምህርት አካውንት ምንለው ነው። በየዕለቱ አዳዲስ ነገሮችን ለማወቅ ራሳችሁን ለማብቃት ምን ያህል እየተንቀሳቀሳችሁ ነው? የዛሬ ስንት ጊዜ ነው ተምራችሁ ሰርቲፊኬት፣ ዲፕሎማ፣ ዲግሪ ወይም ማስተርሳችሁን ይዛችሁ ቁጭ ያላችሁት? ህይወት በየቀኑ አዲስ ነገር አላት። ቴክኖሎጂዎች ይቀያየራሉ። አሰራሩ እንደ ድሮ አይደለም። ስለዚህ በህይወታችሁ አዳዲስ ክህሎቶችን ለመማር ራሳችሁን ለማብቃት የአእምሮ አካውንታችሁ ላይ በየቀኑ ምን ያህል መዋዕለ ጊዜያችሁን ታፈሳላችሁ ወይ ኢንቨስት ታደርጋላችሁ አእምሯችሁ ላይ የሚለው ይህም ልንፈትሸው የሚገባ አብዛኞቻችን ቸል የምንለው እዚህ ጋር ግን በትኩረት ልንሰጠው የሚገባ ብዙዎቻችን ሶሻል ሚዲያ ላይ ይሄን ፍለጋ እንገባለንና አብዛኛውን ጊዜ ግን ለማይረባ ነገር ጊዜ ስናጠፋ እንገኛለን። የአእምሮ አካውንታችሁን ለመምራት ምን ዘዴዎችን ትጠቀማላችሁ? መጽሐፍት ሊሆን ይችላል፣ ጠቃሚ ፖድካስቶች ሊሆን ይችላል፣ መንፈሳዊ ትምህርቶች ሊሆን ይችላሉ፣ ጥሩ ይዘት ያላቸው የዩቲዩብ ትምህርቶች ሊሆን ይችላሉ፣ ቱቶሪያሎች፣ ሬዲዮም ቴሌቪዥንም ጥሩ የተመረጡ ነገሮች ሊገኙባቸው ይችላል እና መጽሔትና ጋዜጦችንም ጨምሮ እናንተ የአእምሮ አካውንታችሁን ለመሙላት ምን ያህል እየጣራችሁ ነው? እዚህ ጋራም ይፈተሽ። በመጨረሻ እንግዲህ ብዙዎቻችን ምንፎርሽበት የስሜት አካውንት ነው። የስሜት አካውንታችሁ ላይስ ምን ያህል አለ? አንዴ ከፍ፣ አንዴ ዝቅ፣ አንዴ ደስታ፣ አንዴ ሀዘን ይሞላዋል ወይስ ወጥ የሆነ ነው የስሜት አካውንታችሁ? አንዳንዴ ብስለት ላይ እንግዲህ አልተማሩ የሚባሉ ሰዎች ሲበልጡ ይታያል። ጠዋት ሰው ሰላም ሲለን ሰላም ብለን ከሰዓት ላይ ምንደበር፣ ምንዘጋ ወይ ብዙ ነገሮች ምናኮርፍ ወይ ደግሞ የስሜት ብስለት ስለማይኖርን ሰዎችን ምናጣነን ወይስ የተረጋጋና ብስል ያለ የስሜት አካሄዳለን የሚለውን ሌሎቹ ላይ ተጽዕኖ የሚያደርግ አካውንት ነውና የስሜት አካውንታችን በእጅጉ ሊፈተሽ ይገባል። ጠቅለል ስናደርገው እንግዲህ ስንት አካውንቶች ላይ ምን ያህል እያስቀመጥክ ነው? አንቺስ ምን ያህል እያባከነን ነው? ምን ያህል እየሞላን ነው? ስለዚህ አካውንቶቻችሁን ፈትሹ። እኔ ራሴን ከ6 ስንት እንዳገኘው ፈትሻለሁ። እናንተም ከ6ቱ ስንት አላችሁ? የቱ ምን ያህል ላይ ነው በሉና ከዛ ማመጣጠን መጀመር ነው። አንዱ ጎሎ አንደኛው ቢሞላ ትርፍ የለውም። ባላንስ አድርገን መሄድ አለብን። እስቲ ከ10 ብትሰጧቸው እነዚህን አካውንቶቻችሁ ስንት ትሰጣላችሁ ነው እንመዝነውና መሻሻል ያለበትን እያሻሻልን ጥሩ ላይ ያለውን ደግሞ እያስቀጠልን መሄድ አለብን። እዚህ ጋር እንግዲህ ልንረሳው ማይገባን አንድ አካውንት አለ። እሱም የመዝናኛ አካውንት ነው። መዝናኛ ሲባል የግድ ዱባይና ፓሪስ ሄዶ መዝናናት ላይ ይጠበቅብን ይችላል። በሳምንት ለስንት ደቂቃ ለራሳችሁ ጊዜ ትሰጣላችሁ? እረፍት ምንለው የጥሞና ጊዜ ምንለው ወይ ደግሞ እናንተን ደስ የሚያሰኛችሁ ነገር መጽሐፍ ማንበብ ወይ የሆነ ማድመጥ የምትፈልጉት ነገር ማድመጥ የራሳችሁ የሚባል የእረፍት ጊዜስ አላችሁ ወይ ነው? እናንተ በምትመርጡበት ነገር መዝናኛ ፈጥራችሁ ለራሳችሁ ትገለገሉበታላችሁ ወይ የሚባለውንም አያይዘን መፈተሹ አይከፋም። ከዛ ያለንን ቀሪ ሂሳብ በደንብ ማወቅ ተመራጭ ይሆናል። ማስተካከል ያለብንንም ማስተካከል ይጠበቅብናል። በሌላ ጠቃሚ ቪዲዮ እስከምንገናኝ በቸር ቆዩ። ቅንጣት በምስጋና አሁንን መኖር